አብዛኛዎቹ ኢትዮጵያውያን የተሳሳተ ግዢ የሚፈጽሙት ምን ላይ ይመስላችኋል? ብዙ ሰዎች ኢትዮጵያ ውስጥ የተሳሳተ ቦታ ላይ ቤት ይገዙና መጨረሻ ላይ ሲጸጸቱ ወይ ሲበሳጩ አስተውላለሁ። ይህ የሆነበት ምክንያት ደግሞ ገንዘብ ስለሌላቸው ወይም መግዛት ስላልቻሉ ወይም የግንዛቤ እጥረት ስለሌላቸው ሳይሆን ይሄንን አንድ ነገር ስላላወቁ ብቻ ነው። እሱም ምን መሰላችሁ? ብዙ ሰዎች የሚያነጣጥሩት ኢትዮጵያ ውስጥ አንድ ነገር ላይ ብቻ ነው፣ ዋጋ ማለት ነው። ዋጋ ርካሽ አይተው ይገዛሉ። መጨረሻ ላይ ቤታቸው በጊዜ አያልቅም ባሉበት ጊዜ ማለት ነው። ለዚህም ብዙ ሪስኮችን ሲወስዱ እንመለከታለን። አዋቂዎች ቤት ሳይሆን ፊውቸራቸውን ይገዛሉ። ለምሳሌ ላይፍ ስታይል፣ ጅማን፣ ፊውቸር ስላት እንዲሁም ሪሴል ቫሊያቸውን አድርገው ይገዛሉ። ስለዚህ የእናንተን አስተያየት ኮሜንት ላይ አስቀምጡልኝ። ስልኬን ከፈለጋችሁ ዲስክሪፕሽን ላይ ወይ ባዮ ላይ ያገኙታል፣ ይደውሉልኝ። አመሰግናለሁ። አብዛኛዎቹ ኢትዮጵያውያን የተሳሳተ ግዢ የሚፈጽሙት ምን ላይ ይመስላችኋል? ብዙ ሰዎች ኢትዮጵያ ውስጥ የተሳሳተ ቦታ ላይ ቤት ይገዙና መጨረሻ ላይ ሲጸጸቱ ወይ ሲበሳጩ አስተውላለሁ። ይህ የሆነበት ምክንያት ደግሞ ገንዘብ ስለሌላቸው ወይም መግዛት ስላልቻሉ ወይም የግንዛቤ እጥረት ስለሌላቸው ሳይሆን ይሄንን አንድ ነገር ስላላወቁ ብቻ ነው። እሱም ምን መሰላችሁ? ብዙ ሰዎች የሚያነጣጥሩት ኢትዮጵያ ውስጥ አንድ ነገር ላይ ብቻ ነው፣ ዋጋ ማለት ነው። ዋጋ ርካሽ አይተው ይገዛሉ። መጨረሻ ላይ ቤታቸው በጊዜ አያልቅም ባሉበት ጊዜ ማለት ነው። ለዚህም ብዙ ሪስኮችን ሲወስዱ እንመለከታለን። አዋቂዎች ቤት ሳይሆን ፊውቸራቸውን ይገዛሉ። ለምሳሌ ላይፍ ስታይል፣ ጅማን፣ ፊውቸር ስላት እንዲሁም ሪሴል ቫሊያቸውን አድርገው ይገዛሉ። ስለዚህ የእናንተን አስተያየት ኮሜንት ላይ አስቀምጡልኝ። ስልኬን ከፈለጋችሁ ዲስክሪፕሽን ላይ ወይ ባዮ ላይ ያገኙታል፣ ይደውሉልኝ። አመሰግናለሁ።